ማህተባችን ለኛ ምንድነው? ለብዙዎቻችን ማህተብ የአንገት ላይ ጌጥ ሆኖብናል። ማህተቡ አለ፣ ነገር ግን የማህተቡ ባለቤት የሆነው ክርስቶስ በስራችን ውስጥ የለም። ኦርቶዶክስ ነኝ ብሎ መናገር ቀላል ነው። ነገር ግን ኦርቶዶክሳዊነት የቃላት ክምችት አይደለም፣ የህይወት መንገድ እንጂ። መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ ለቲቶ በላከው መልእክት በምዕራፍ 1 ቁጥር 16 ላይ እንዲህ ይላል፣ እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ዳሩ ግን በስራቸው ይክዱታል ይላል። ይህ ቃል እኛን አይመለከትም እንበል? ዛሬ ቤተክርስቲያን ስንሄድ አቋማችን አለባበሳችን ኦርቶዶክሳዊ ይመስላል። ከቤተክርስቲያን ስንወጣ ግን ማንነታችን ይቀየራል። ከዓለም ጋር ስንቀላቀል ዓለም የምትሰራውን ሁሉ አብረን እንሰራለን። ለምን ቸልተኝነት መጣ ብለን ስንጠይቅ መልሱ የሚሆነው ሃይማኖቱን ከልማድ እንጂ ከእውቀት ስላልያዝን ነው። አባቶቻችን ሲያደርጉ ስላየን ብቻ የምናደርግ ከሆነ ፈተና ሲመጣ እንወድቃለን። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ክርስቲያን መሆን ማለት ክርስቶስ መምሰል ነው። ስምህ ክርስቲያን ሆኖ ግብር ግን የሌላ ከሆነ ስምህ በፍርድ ቀን ያሳፍርሃል እንጂ አያድንህም። ስለዚህ ወዳጄ ማህተብህ ኪዳንህ ነው። ማህተብ እኔ የክርስቶስ ነኝ ብለህ ለዓለም የምታውጅበት ሰንደቅ ዓላማህ ነው። ዛሬ ላይ ቆም ብለን እናስብ። ማህተባችን ከብዶን አውልቀን በኪሳችን ይዘነው ይሆን ወይስ በአንገታችን አስረን በስራችን ክደነዋል? ስለዚህ ወዳጆቼ ዛሬ አንድ ውሳኔ ላይ እንድረስ። ማህተባችን ከጌጥነት ወደ ቃል ኪዳንነት ካልተቀየረ ክርስትናችን የገጽታ ግንባታ ብቻ ሆኖ ይቀራል። እስኪ ልጠይቃችሁ፣ ሰውነታችን ላይ ያለውን ክር ወይም ማህተብ ስናይ የተከፈለልን ዋጋ ሊታወሰን አይገባም? እኛ እኮ በዋጋ የተገዛን። ኦርቶዶክሳዊነት ማለት እኔ የራሴ አይደለሁም፣ የተከፈለልኝ የሞተልኝ ያዳነኝ አምላክ አለኝ ብሎ ማመን ነው። ስለዚህ ዛሬ ልባችንን እንፈትሽ። በአንገታችን ላይ ያለው ምልክት በልባችን ጽላት ላይ ይታተም። በውጪ ተዋህዶ በውስጥ ባዶ መሆን ይብቃል። ይህንን ማንነታችን በደንብ ካስተካከልን አሁን ወደ ገባንበት ወደ ታላቁ የጾም ወቅት ትርጉም ለመግባት እንችላለን። ወደ ቀጣዩ ሐሳብ እናልፋለን። የጾም ትርጉምና የወጣቱ ፈተና ከረሃብ ባሻገር። አሁን ያለንበት ወቅት አብይ ጾም ነው። አባቶቻችን በፍቅር ሁዳዴ ይሉታል። ይህ ወቅት የነፍስ ወጋገን የሚታይበት፣ የተዋሕዶ ልጆች እንደ አዲስ የሚወለዱበት ልዩ ጊዜ ነው። እኛ ወጣቶች ይህን ጊዜ እንዴት ነው የምናየው? ለብዙዎቻችን ጾም ማለት ምን ማለት ነው? እስር ቤት ወይስ የነጻነት መንገድ? ቀን ከሌሊት በሶሻል ሚዲያና በመዝናናት ለባከነች ነፍሳችን ይህ ወቅት ከባድ ሸክም ወይም የጨለማ ጊዜ ሆኖ የሚሰማን ሰዎች አለን። ለምን ቢባል ለብዙዎቻችን ጾም ማለት ረሃብ ወይም የምግብ ለውጥ ብቻ መስሎ ስለሚታየን ነው። እስከ 9 ሰዓት ወይም ደግሞ ከበረታን እስከ 12 ሰዓት ከምግብ መቆጠብ፣ ከዚያ በኋላ ደግሞ ስጋና ቅቤ አለመብላት፣ ሽሮና ጎመን መመገብ ጾም ማለት ይሄ ብቻ ይመስለናል። ነገር ግን ጾም የምግብ ለውጥ ብቻ ቢሆን ኖሮ እመኑኝ ከዲያብሎስ የበለጠ ጾመኛ ባልተገኘ ነበር። ይገርማል። ሰይጣን እኮ አይበላም አይጠጣም፣ ነገር ግን ጻድቅ አይደለም። ለምን? ምክንያቱም ከክፋት አይጾምምና። የሱ ምግብ የሰው ልጆችን ማሳት ክፋትና ተንኮል ነውና። ታዲያ እኛስ ምሳ እንበላ ይሆናል፣ ነገር ግን ወንድማችንን በሐሜት እንበላለን። ውሃን ጠጣ ይሆናል፣ ነገር ግን በጠላትነትና በቂም ደም ተጠምተናል። ይህ ከሆነ ጾማችን ከረሃብ አድማ በምን ይለያል? እዚህ ጋር ነው ትልቁ የወጣቶች ፈተና የሚጀምረው። 2 ግዙፍ መሰናክሎች በፊታችን አሉ። አንደኛው ፈተና ጾምን ያለመረዳት ችግር ነው። ታላቁ ሊቅ ቅዱስ ያሬድ በጾመ ድጓው ላይ እንዲህ ይላል፣ ይጹም ልሳን፣ ይጹም አይን፣ ይጹም እዝን ይላል። ይጹም አይን ሲል አይናችን ይጾም፣ ይጹም ልሳን ሲል አንደበታችን ይጾም፣ ይጹም እዝን ሲል ጆሮአችን ይጾም ይላል። ይህ ጾም ከሆድ ወደ ልብ ከአፍ ወደ ህዋሳት ካልወረደ ዋጋ የለውም ማለት ነው። አይናችን በቲክቶክ እና በኢንስታግራም ከምናያቸው ስሜትን ከሚረብሹ ከማይጠቅሙ ቪዲዮዎች ካልተከለከለ፣ ጆሮአችን ከዓለማዊ ሙዚቃ ከሐሜትና ከክፉ ወሬ ካልጾመ፣ ጣታችን በሶሻል ሚዲያ ላይ ከመሳደብ እና የሰውን ስም ከማጥፋት ካልተቆጠበ፣ ሆዳችን ቢጾም ጉሮሯችን ቢደርቅ ምን ይጠቅመናል? አባቶቻችን አፍ እየጾመ አይን ሊሰርቅ አይገባም ይላሉ። ስለዚህ ወዳጆቼ የዘንድሮን ጾም የህዋሳት ጾም እናድርገው። ከእንጀራ ብቻ ሳይሆን ስሜታችንን ከሚረብሹ ነፍሳችንን ከሚያቆሽሹ ነገሮች ሁሉ እንጹም። ያኔ ጾሙ ሰላም ይሰጠናል። ያኔ ጾሙ ይቀናናል። ያኔ ወደ እግዚአብሔር ያቀርበናል። ሁለተኛውና ዋና